ሥርዓተ ቅዳሴ ክፍል 2 እመቦ ብእሲ ስለማይባል በሃሌሉያ እመቦ ብእሲ ፈንታ የሚባል ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዶናት ለዘተንስአ እሙታን በመንክርኪን። ከዚህ በኋላ እያይዘው ይህንን ይበሉ። አንቲ ውእቶ መሶበ ወርቅ ንጹሕ እንተ ውስቴታ መናህቦ ህብስት ዘወረደ እምሰማያት ወሀብየ ሕይወት ለኩሉ ዓለም። ሁለተኛ እምሰማያት ወሀብየ ሕይወት ለኩሉ ዓለም። የምልክቶች ስም ሃሌሉያ። ሃሌ ላይ ያለው ዊ ማለት አረጋዊ ማለት ነው። ሉያ ላይ ያለው ሳን ማለት እምቅዱሳን ማለት ነው። ድጋፉ ለኪ ይላል። ሰላም ለኪ በወዳቂ ሲሆን ያቀናል እምቅዱሳን ማለት ነው። ዮሴፍ ረይ ይላል። ረይ ማለት ምልክት ወይም ደግሞ ሌላ ቦታ ምልክት ሆኖ ይመጣል ማለት ነው። ዮሴፍ ራሱ። ወኒቆዲሞስ አብ ይላል። ህላዌ ዘአብ ማለት ነው። ገነዝዎ ዲ ይላል። አዲ ማለት ነው። ለኢየሱስ ንከ ይላል። እይደግም እንከ ማለት ነው። በሰንዱናት ዋል ስ ይላል። ዲበ እዋል ደርስ ማለት ነው። ለዘተንስአ ቡሩ ይላል። ቡሩክ ማለት ነው። እሙታን ልዎ ይላል። ለወላዲ ብልዎ። ይህም ከሆሳዕና ጓዝ ይገኛል። በመንክርኪን አንብር። አንቲ ረረ ይላል። ወሳረረ ማለት ነው። ውእቱ አንብር። መሶበ ወርቅ ሜ ይላል። አሜን ማለት ነው። ቅላይ ያለው ኦ ድጋፍ በላዩ ላይ ገልብጥ ይላል። ወይ ወውኡ ግልብጥ ማለት ነው። መሶበ ወርቅ ንጹሕ ወይ ወውኡ ነው የሚለው ትክክለኛው። መሶበ ወርቅ አባባሉ ብቻ ነው ማለት ነው። ወይ ወውኡ ግልብጥ። ንጹሕ መረ ይላል። እምከርሰ እሟይ መረ ማለት ነው። እንተ ውስቴታ አውግር። ቴ ላይ ጥል ይላል። ዘንጥል ማለት ነው። መናህቦ አንብር ህብስት አውግር አድርጎ ዘወረደ ላይ ዘይላል። እንዘ ዘንተ ማለት ነው። እምሰማያት ገብር ይላል። ገብረ ሰላመ ማለት ነው። ወሀቤ ሕይወት ቀድ ቃ ይላል። ቀድሱ ጾመ ቃ ማለት ጸቃወ ማለት ነው። እምሰማያት ሁለተኛ እምሰ ሰ ይላል። ምልክቱ ሰርአ ማለት ነው። ማያት ላይ ገብር ይላል። ገብረ ሰላመ ማለት ነው። ወሀቤ ሕይወት ሃታ እት ይላል። ሃታ ማለት በእንተ የዋሃታ ማለት ነው። እት ማለት አክሊለ ሰማዕት ማለት ነው። በላይ በእስክሪብቶ የተጻፈው ደግሞ ረአ ይላል። ረአየሙ ማለት ነው። ለኩሉ ዓለም ብራኔሃ ይላል። እንተ የገብራ እምኔሃ ማለት ነው። ድጋፉ በእስክሪብቶ የተጻፈው ነነ ማለት ተሲነነ ማለት ነው። ረአ ማለት ረአየሙ ማለት ነው።